ሁለት ሰዎች መሃል አንዱ የሚጠጣው መጠጥ ተመርዞበታል። ማን ይመስላችኋል መራዡ? 10 ሰከንድ አላችሁ። ለን ያለ በትክክል አግኝቶታል። ምክንያቱም እሱ ይሄን ሁሉ ጠጥቶ ያኛው ጓደኛው ግን አንድ ፍሬ ጠጥቶ እንደዚህ ቡዝዝ ቅርዝዝ ድንዝዝ ብሏል። መራዡ ለነው ማለት ነው። ቀጣይ ጥያቄ፣ ከነዚህ 3 መስታወቶች መሃል አንደኛው መስታወት ሳይሆን ፎቶ ነው። የትኛው ይመስላችኋል ፎቶ? 10 ሰከንድ አላችሁ። በትክክል ሀናለ አግኝቶታል። ምክንያቱም ከጀርባው የሚታየው የመስታወት እንዲሁም የብርሃን ምልክት ተመልከቱ። ሁለቱ መስታወቶች ላይ ይህንን ነገር አታዩም። ፎቶ ይሄ ነው ማለት ነው። ቀጣይ ጥያቄ፣ በፊታችሁ 3 ክፍል ይታያሉ። ከነዚህ 3 ክፍሎች መሃል አንዱ ግን መስታወት የለውም። የትኛው ክፍል ይመስላችኋል መስታወት የሌለው? 10 ሰከንድ አላችሁ። በጥልቀትም አስተውሉ። በትክክል ሐመርሃን ያለ አግኝቶታል። የአታክልቱ እንደዚህ መውደቅ መስታወት አለመኖሩን ያሳያል። ለና ሃንግ ስትመለከቱ አታክልቶቹ ቀጥ ብሎ እያደጉ ነው። የፀሐይ ብርሃን በአግባቡ አግኝተዋል ማለት ነው። ቀጣይ ጥያቄ፣ ከነዚህ 3 ሰዎች መሃል አንደኛቸው ድመት አለው። ማን ይመስላችኋል? 10 ሰከንድ አላችሁ። በትክክል ሐመርሃን ያለ አግኝቶታል። ምክንያቱም ሱሪው አካባቢ ያለውን የድመት ፀጉር ዙም አድርጋችሁ መመልከት ትችላላችሁ። ይህ ሰው ነው ድመት ያለው ማለት ነው። ጥያቄዎቹ እንዴት ነበሩ? በጣም ፈታኝ እንደነበሩ በጣም እርግጠኛ ነኝ። ምን ያህሉን መለሳችሁ? ምን ያህሉን ልሳታችሁ? ከወደዳችሁት ላይክ ማድረጋችሁን እንዳዘነጉ፣ ከተመቻችሁ ደግሞ ለጓደኞቻችሁ ሼር አድርጉ። ይህን የመሳሰሉ ፈታኝ ጥያቄዎችን ማግኘት ከፈለጋችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። መልካም ቀን።